ቬሪ ጉድ ሶ ብዙዎች ተጠበውለታል እንግዲህ ቡናን ዘምረውለታል። አንድ የፍሬንች ሰው ያለውን እዚህ ጋር ቴለርድ የተባለ ከ1754 የኖረ ነው። ፍሬንች ካርዲናል ዲፕሎማሲውን ፖለቲካል ሎንጂቪቲ አስ ቱ ሰርቭ ዘ ኤንሸንት ሪጂም ኮት ዳስ ስለ ቡና ተናግሮ ነበር። ምን አለ? ኮፊ መስት ቢ ሆት አስ ሄል ብላክ አስ ዴቪል ፒውር አስ ኤንጅል ኤንድ ስዊት አስ ላቭ ብሎ በብዙ ትልልቅ ሮስተሪ 50 ዓመት 100 ዓመት የሚቆዩ ሮስተሪዎች ስትሄዱ ይህን ስሎገን ቁጭ አድርገውታል። ደስ የሚል አነጋገርም ምን ያህል ፓሽኔት እንዳደረገው ሰው ያያችሁ። እንግዲህ ሲኦልን ያየው ሰው ባይሆንም እንግዲህ በጣም እሳቱ የማይሞቅበት ትሉ የማይበርድበት እያሉ ያስተምሩናል እንግዲህ የሃይማኖት አባቶች አይደለም። ደግሞ እንግዲህ የምታውቁት ጠቆር ተደርጎ የሚቆላ ነው እና ሰይጣን ጥቁር ነው ተብሎ ነው የሚታሰበው። እንግዲህ ማንዳየ ባናቀም እና ብላክ አስ ዴቪል and pure as angel የሚለው ግን ደስ ይላል። ጽሩይ ንጹህ ነው ማለት ነው እና ቡና ፍቅራቸውን ሲገልጹበት and sweet as love of course love is sweet እና ይሄን ጉሴፔ ጉማሌ የሚለውን እንትን ታርጉ ትችላላችሁ። ቡና coffee plant belongs to the Arabica family and it has more than 500 species ከ500 በላይ የተለያየ ዝርያ ያለው ቡና በነገራችን ከዚህ ውስጥ ግን በኮመዲ አሁን እየበቀለ ያሉት ሁለቶቹ ታዋቂ ዝርያዎች ናቸው and we call it Arabica and ሁለተኛው ካኒፎራ ሳይንቲፊክ ኔሙ ነው ወይንም ሮቡስታ so Arabica እና ሮቡስታ ተብለው ቡናዎች ታልና ኢትዮጵያ ውስጥ በቀለ ወይንም ደግሞ ለዓለም ኮንትሪቢዩት አደረገ ነው ብለን የምናስበው አረቢካ ነው። በስሙ አረቢካ ነው። don't forget ቅድም የነገርኳችሁ ለዚህ ነው። ለምን ፎርማል ትሬድ የተጀመረው በ1652 ነው። በነገራችን ላይ የመጀመሪያው ኬፍ የተከፈተው አንዳንዶቹ ቱርክ ይላሉ፣ ግን ብዙ መጽሐፍት ላይ ለንደን ላይ ነው የተጀመረው። and ማርሴሊ በ1652 ለንደን and ማርሴሊ በ1659 ነው የተጀመረው ፎርማል ኮፊ ቡና የመጠጣት ሰዎች ከፍለው ቡና የመጠጣት እና እስከዚህ ጊዜ ድረስ እኛም ሆን አረቦቹ ቡናን አልተጠቀምንበትም። it was a social commodity just to discuss family issue or business issue whatever ዲል ለማድረግ በነፃ የሚሰጥ ነበር እና አረቦችም እኛ ጋርም እስከ 1652 ማን በቡና ቢዝነስ አልሰራም። ግን 1652 ዌስተርኖቹ ብልጦች ናቸው። then ለንደን ላይ ነው የተጀመረውና ፎርማል ቡና ለምን አንሸጠው ካፌ ከፍተን የሚለው ኦብጀክቲቭ አሳማጣ። then ያ ፎርማል ትሬድ በሚጀመርበት ጊዜ ቡናውን ማግኘት ነበረባቸው ጥሬው ቡና because ዩሮፕ ላይ እንግዲህ ቡና አይበቅልም እንደምታውቁት ለንደንም ላይ እንደዚህ። ስለዚህ ቡናውን ለመግዛት ሲያስቡ የቀረባቸው ሀገር የመን ናት። የመን ላይ ከኢትዮጵያ ሄደው ዝርያ ተተክሎ የመንም አሁን በተወሰነ ደረጃ ትንሽዬ ምርት አለ ከኢትዮጵያ ጋር። ኢትዮጵያ ትልቋ ፕሮዲዩሰር ነው። የሐረሩ ታይፕ አይነት ሞካ ምንለው ጣም ነው። በነገራችን ላይ ሐረር ላይ ስትሮንግ ሞካ ነው ያለው፣ ፍሌቨሩ ሃይ ነው። ሲሚላር ፍሌቨሩ ኮፒውን የመን ላይ ታገኛላችሁ። የመን ሞካም እንደዚሁ የተወደደ ነው ከኛ የሄደው ማለት ነው። ስለዚህ በቀጥታ የጻፉት ወደ አረቦቹ ጋር ነበርና በተለይም የመን ነው I want to bags of your coffee ምናምን ብለው በዚህ አሽጋችሁ በዚህ ጀልባ ላኩልኝ ምናምን ብለው የጻፉት ኤንሸንት መጽሐፍቶች አሉ። አሁን አረቦቹ ወይም የመኖቹ ሂስትሪያቸውን ሲያነሱ ስለዚህ እና አረቢካ ኮፊ ብለው ጻፉት። I want 2 ኬሻ በዚህ በምትመጣው መርከብ ላይ የአረቦችን ቡና ላክልኝ ብሎ የጻፈለት ለነጋዴው ዶክመንት ነው። ስለዚህ እነሱም ፈልገውት ሳይሆን ዌስተርኖቹ አንስተው በሽልማት መልኩ ነው አረብ ላይ ያየነውን ቡና 2 ኩንታል ላክልኝ ብለው ፎርማል ትሬድ ሮስት አድርገው እንትን ለማድረግ የጻፉት ወረቀት አለ። እሱ ነው እንደ ፕሩፍም የሚያስነሱት። ስለዚህ ያን ቡና ልከውላቸው ከዛን ጀምሮ ነው በባርተር ሌላ እዛ ደግሞ የላኩላቸው ሌላ ቁስ ነገር እንደሆነ ነው፣ ገንዘብ አልነበረም። በባርተር ነው ባርተር በአይነትም በአይነት የሚሸጥ በእንደዚህ አይነት ባርተር ትሬድ ነበረ ቡናውን ወሰዱት ከና የመኖቹ ኤክስቼንጅ ያደረጉት ነው የሚለው መጽሐፍቶቻቸው ላይ ሄደው ነው። ይሄ ዌስተርኖቹ የጻፉት መጽሐፍት ላይ ነው። ከዚህ አረቢካ ኮፊ የሚለው ስም ሰጧቸው፣ ሸለሟቸው። እነሱም ፈልገውት ሳይሆን ማለት ነው። አሁን ቡና ስትሸጥ የትኛውን ኮንትራት ላይ አረቢካ ይርጋ ጨፌ ግሬድ 1 ኢትዮጵያ ወር ምናምን ብትል ማንም ወርልድ ላይ ሲሆን NYC ብሎ ሲከፍት ኒውዮርክ ሲ ማርኬት ሲከፍት አረቢካ ሴሺ ብሎ ነው የሚጀምረው። ትሬድ ሆኖ ሬጂስተርድ ሆኗል። አሁን ከዛ ከዲሲ ጨረታ ዋከለ ማን ነው አስወጥቶ ይሄን ስም ወደ ኢትዮጵያ የሚያመጣው? ማን ጀግና